ድንገት እያጠናሁ እያለ ነበረ አካውንቴ መጠለፉን ያወቅኩት። ቴሌግራም ላይ ድንገት ሜሴጅ መጥቶልኝ ስገባ አያችሁት። አሁን 12 ከ15 ነው። 12 ከ12 ላይ ኦሬዲ ተጠለፍ ያለው እንዴት ይሄንን ነገር ማስቆም እንደሚቻልና አካውንቴን ወደ ራሴ መመለስ እንደምችል ነው በዚህ ቪዲዮ ማሳያችሁ። እባካችሁ በደንብ ተከታተሉ። መጀመሪያ ቴሌግራም ላይ ገብቼ ይሄ ምን ይላል መሰላችሁ? መጀመሪያ እዚህ ጋር ያለውን ነገር ላስረዳችሁ። እዚህ ጋር ዲር ኤችኤም የኔ እንትን ነው አካውንት ነው ሎጊን ተደርጓል ከአዲስ አካውንት ይላል። ምንድነው ዲቫይሱ? ቴሌግራም አንድሮይድ፣ ስለዛ ስልክ ነው ማለት ነው። ሳምሰንግ ጋላክሲ J4 ኮር ነው እና አንድሮይድ ሎኬሽኑን ነው ዋናው ነገር። አዲስ አበባ ነው። ከአዲስ አበባ ሆኖ ነው አካውንቴን የጠለፉኝ ማለት ነው። ይህንን ነገር እንዴት ነው የምናስቆመው? መጀመሪያ ቴሌግራም ላይ እንገባለን። ቴሌግራም ላይ ከገባም በኋላ ሴቲንግ ውስጥ እንገባለን። በስልካችሁም አንድ አይነት ነው። ሴቲንግ ውስጥ ከገባችሁ በኋላ ፕራይቬሲ ኤንድ ሴኩሪቲ ውስጥ እንገባለን። ከዛ ውስጥ ገብተን ምን የሚል እናገኛለን? አክቲቭ ሴሽን እናገኛለን። አክቲቭ ሴሽን ውስጥ ገብተን እዩት። አያችሁት? 3 ነው። እኔ በሁለት ነው የምጠቀመው በላፕቶፕ እና ከዛ ደግሞ በስልክ። ስለዛ አንደኛው የኔ አይደለም ማለት ነው። ቀደም እዛ ጋር ምን ብሎናል መሰላችሁ? ሳምሰንግ J4 ነው አላለ? J4 የኔ አይደለም። ስለዛ J4 የኔ ካልሆነ ደግሞ እሱን ነው ማስወገድ ያለብኝ። እንዴት አስወግዷለሁ? እዚህ ጋር ምልክት አለች። እዛ ስልክ ላይም ስትነኩት ያሳያችኋል። ተርሚኔት የሚል ይመጣል። ተርሚኔትን እነካለን። ከዛ በኋላ በቃ አስወጣ ነው ማለት ነው። ግን ይሄ በቂ አይደለም። አልጨረስንም። ወደ ኋላ ተመልሰን ምን ይወላችሁ፣ እኔም የተበላሁበት አንደኛ መንገድ ይሄ ነው። ቱ ስቴፕ ቬሪፊኬሽን። ቱ ስቴፕ ቬሪፊኬሽን ባበራ ኖሮ አልበላም ነበር። እንዴት እንደምናበራ ላሳያችሁ። እዚች ጋር ልክ ኦፍ ናት፣ እቺ ኦን መሆን አለባት። ክሬት ፓስወርድ እንለዋለን። ከዛ ፓስወርዳችንን እናስገባለን። ፓስወርዳችንን ካስገባም በኋላ ኮንቲኒው አንድ አይነት መሆኑን አረጋግጡ። ከዛ ፓስወርድ ሂንት ይላል። እዚህ ጋር የሆነ ነገር ሂንት ስጠኝ ይላል። ከዛ በኋላ ማይን እለዋለሁ። እናንተ የሆነ የምታስታውሱት ነገር አርጉ። ከዛ ኮንቲኒው እንቀጥላለን። ሪከቨሪ ኢሜል ይላል። ሪከቨሪ ኢሜል ማስገባታችሁ በጣም ጠቃሚ ነው። ምክንያቱም በኋላ ድንገት እንትን ቢል ወደዚህ ኢሜል ይልክላችኋል። ከዛ ከሱ ጋር ገብታችሁ ማውጣት ትችላላችሁ አካውንታችሁን ማለት ነው። ስለዛ ሪከቨሪ ኢሜል እንድታስገቡ እመክራችኋል። ሴቭ ኤንድ ፊኒሽ እለዋለሁ። ከዛ ወደ ኢሜል የተላከ እንትን አለ። ኢሜል ውስጥ ገብተን እንዴት እንደምናወጣ ኮድ 6 ኮድ ነው። 6 ዲጂት ነው መሰለኝ። 6 ዲጂት ነው። ኦኬ ወደ ሪከቨሪው እንትን ነው የተላከው። ለዛ ሪከቨሪ ውስጥ ገብተን ነው የምናወጣው። ይሄው እንደምታዩት እዚህ ጋር ቴሌግራም ይላል 45 57 49 እናስገባለን። 45 57 49 ካልተሳሳትኩኝ አይደል? 45 57 49 በቃ አያችሁ። አሁን ቱ ቬሪፊኬሽን ስቴፕ ቬሪፊኬሽን በርቷል። እንዴትም ብሎ አካውንቴን ሀክ ማድረግ አይችልም። እኔ ጋር የገባውን ሜሴጅ ኢሜይል ውስጥ የገባውን ሜሴጅ ካልሰጠሁት በቀር በራሴ። ስለዛ እሱን ማግኘት ግድ ይለዋል አካውንቴን ሀክ ለማድረግ። ይሄ ሁለት ያደርግላችኋል። ድሮ ዝም ብሎ የሚመጣውን ኮድ ድንገት ሊያገኘው ይችላል። ድንገት እናንተም ተሳስታችሁ ላኩልኝ ካላችሁ ከላካችሁለት እንደዛም ሊያገኘው ይችላል። ሁለተኛውን ግን ሁለት የላኩልኝ ስላችሁ ሰው መጠራጠርም አለባችሁ። አንድ የመጀመሪያውም አይላክም። ሁለተኛ ጊዜ ደግሞ ሲጠይቃችሁ ጭራሽ መላክ የለባችሁም። ኢሜል ላይ ገብታችሁ እሱን አውጥታችሁ ከዛ በኋላ እሱን እናስገባለን። ከዛ በኋላ አካውንታችን ቬሪፋይድ ነው። የኔን አሁን ብታዩት፣ ቆይ ላሳያችሁ። እዚህ ጋር ዲቫይስ የሚለው ላይ ቀደም ምን ብያችሁ ነበር? አክቲቭ ሴሽኑ እኔ በሁለት ነው የምጠቀመው አላልኳችሁም? በይሄው ላፕቶፕ እና በስልክ ሁለት ነው ማለት ነው። ሁላችሁም ይሄንን ቼክ ማድረግ አለባችሁ። አክቲቭ ሴሽናችሁ ውስጥ ገብታችሁ ሌላ ሰው
መኖሩን አለመኖሩን እናንተ የምትጠቀሙበት አካውንት እንትን ማለቱን ሌላ ሰው እየተጠቀመው መሆኑን በዚህ ማወቅ ትችላላችሁ። እየተጠቀመ ከሆነ እንዳልኳችሁ እዚህ ጋር በላፕቶፕ ከሆነ ኤክስ የምትላለች እሷን ነክታችሁ ማባረር ትችላላችሁ። በስልክም ስትነኩት ማባረር ተርሚኔት የሚል ይመጣል። እንደሱ አድርጋችሁ አባሩት። አካውንታችሁን ጠብቁ። ይህ እንዴት እንስራው ነው።